ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? የጽጌሬዳ ድራማ ተከታታዮች ሰላም ናችሁ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። ጽጌሬዳ ዛሬ ከእናቷ ጋር ዘና እያለች ነው። ጽጌሬዳ ከዚህ በፊት ሙታለች ተብሎ ነበረ፣ ግን ጽጌሬዳ አለች። የሚገርመው ደስ ብሎኛል በመኖሯና እናቲቱ ደስ ብሏታል። ጽጌሬዳ ወደ እናቷ ተመልሳለች እና ከእናቷ ጋር እዛው ያለችበት ተመልሳ እየኖረች ነው እና እናቷ የድሮውን እያስታወሰች ጽጌሬዳ ሰርግ ካላየው አልንቀሳቀስም፣ ሰርግ ማየት ድሮ ብርቅ ነው፣ እናንተ በእናንተ ጊዜ ምንም እንትን የለም እያለች ለጽጌሬዳ እያወራቻት ነው። ጽጌሬዳ ደግሞ እናቴ ቬሎና ሜካፕ ተቀብቶ መታየት ምን ያስደስታል እያለች ነውና ጽጌሬዳ ውስጣን የሚነካው ነገር አለ። ለምንድን ነው? ጽጌሬዳ ከዚህ በፊት ተደፍራለች። ያ መደፈሯን ያስታውሳታል። እናቷ ደግሞ ሁልጊዜ ያንቺን ሰርግ መብላት ነው ፈልገው፣ ተምረሽ ተመርቀሽ ሰርግሽን አለምሽን ታሳይኛለች ትላታለች። የጽጌሬዳ እናት እንደዚህ ትላታለች። ጽጌሬዳ ደግሞ እዛ ጋር ያው እንትና ማነው ስሙ አሰሪዋ ካሜራ ስለተከለባት ያው እሷ የምታደርገውን እንቅስቃሴዋን ስለሚያውቀው እሱ የደፈራት ይመስለኛል። እሱ ላይ እርግጠኛ አይደለሁም ግን እና በዛ ነገር ስለዚህ ነገር ሲነሳባት በጣም ይከፋታል። ካላገባሽኝ ብሎ እየታገላት እየመታት ነበረ። በምትሄድበት እየተከታተላት ነበር። የምታደርገውን ሁሉ ከጭራዋ እየሄደ ብዙ ነገር ያስከትልባት ነበረ ግን አሁን ጽጌሬዳ በጣም እየጎበዘች ነው፣ በትምህርቷም እየጎበዘች ነው። እዛ ጋር ደግሞ መኮንን ነጋሽ መስፍን ቤት ገብቶ ድራማውን እየሰራ ነው። እንግዲህ ልጃቸውም እየታመመ ነው። መድኃኒት በልተሃል ተብሎ ከሐኪም ቤት ተነግሮታል። እሱ ግን አላወቀም። የገዛ ጓደኛው ሰራተኛ የቀጠራት በየቀኑ አባትና ልጅን መርዝ እያበላቻቸው እየተመረዙ ነው። ሰውየው ከሴትየዋ ጋር ወርቆ ነው ያለው። እንግዲህ ያው ያሳዝናል። በእርግጥ በቀል ብዙ ነገር ያስከትላል። እነሱ በቀለኛቸው ደመኛቸው እንደሆነ መኮንን አላወቁትም። ጓደኛዬ ነው ብለው አቅርቦት ነው ያለው። ግን ደግሞ እሱ የሚሰራው ሌላ ታሪክ ነው እና በጣም የሚገርመው ነገር ሰውየውም አልለቁም። ሰራተኛዋ በጣም የምታደርጋቸው አክቶች እሳቸው ላይ የምታሳየቸውን ሰውየውን ጥሏቸዋል። ለምን? ከዚህ በፊት በጽጌሬዳ ላይ ስለለመዱ ጽጌሬዳ እንደዚህ አይነት ቆፍጣና ሴት እንደሆነች ስላላወቁ አገባታለሁ ብሎ በሷ ቅስማቸው ስለተሰበረ ሰውየው ስለሚወዳት አሁን ደግሞ እያደረጉት ያለው ነገር እርሳቸው እውነት ትክክለኛ መስሏቸው ነው፣ ግን ልጅቷ ለበቀል ነው መርዝ እያበለቻቸው ነው ያለው እና በጣም ያሳዝናል። የእውነት የሰው ልጅ ክፋት ጥግ ድረስ ነው እና ጽጌሬዳ ስለ ሰርግ ሲነሳ ይከፋታል። ትምህርትሽን ተመርቀሽ ታገቢያለሽ ስትላት ሆድ ብሷታል። እንግዲህ ያው የሆነባትን ተከታትዬ አምጥቼ በሚቀጥለው አሰማችኋለሁ። ግን ደግሞ ጽጌሬዳ አሁን ከትላንትና ማንነቷ ወጥታ ቆንጆ ደፋር ሰራተኛ ሆናለች። ትምህርቷን በስርዓት እየተማረች ነው። እናቲቱ ደስተኛ ናት። እዛው ተመልሰው ነው ያሉት። እንግዲህ ፌበን ምን እያደረገችባት እንደሆነ ባናቅም ጽጌሬዳ በአሁን ባለችበት ሰዓት ላይ ያው ግማሽ ደስተኛ ብትሆንም ከደረሰባት አንጻር ግን እዛው ከእናቷ ጋር ተመልሳ እየኖረች ነው። እንግዲህ እግዚአብሔር ፍጻሜውን ያሳምሮ። ጽጌሬዳ በጣም ምስኪና ተረግጣ ያደገች ልጅ ናት። እናቲቱ ሰው ቤት ለሷ ብላ እየተንከራተተች እያሳደገቻት ነው። እንግዲህ ተመርቃ አይተን መጨረሻው ምን እንደሚሆን ባናቅም እንግዲህ ያው በሚቀጥለው ክፍል የሚቀጥለውን አቀርብላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉት። ኮመንት ጻፉልኝ። ሰላም አምሹልኝ።